እሺ ሰላም እንዴት ናችሁ? ከዚህ በፊት በነበረን ቪዲዮ ላይ ኢትዮጵያ ውስጥ በሀገራችን የስንዴ ዋጋ ለምን ከፍ ይላል፣ ለምን ዝቅ ይላል፣ ለምን ይቀንሳል፣ ለምን ይጨምራል የሚለውን 9 የተለያዩ አይነት ምክንያቶች አውጥተን በዝርዝር ለማየት ሞክረን ነበር። ያለፋችሁ ሰዎች ካላችሁ የመጀመሪያውን ቪዲዮ ማየት እንዳትረሱ። ዛሬ ደግሞ የምናየው በኢትዮጵያ ውስጥ ጥራት ያለው ስንዴ የት አካባቢ በበቂ አቅርቦት ማግኘት እንችላለን የሚለው ነው። ይሄ ለነጋዴዎች በጣም ወሳኝ ፓርት ነው። አሁን ለምሳሌ ስንዴ ንግድ ላይ ለሚገቡ ሰዎች የስንዴን ምርት ጥራት ያለው የስንዴ ምርት የት አካባቢ አገኛለሁ፣ የት አካባቢ የተሻለ ዋጋ ይኖራል የሚለውን አጣርተው መጀመር ስላለባቸው ከነዛም ውስጥ አሁን በዚህኛው ቪዲዮ አንድ አካባቢ ምን አይነት ስንዴ አለ፣ በምን አይነት ኳሊቲ ይኖራል የሚለውን ለማየት እንሞክራለን። የባሌን ስንዴ የምንመለከት ይሆናል ማለት ነው። ከዛ በፊት ግን ባሌ የት አካባቢ ይገኛል የሚለውን ማወቅ በጣም የተሻለ ነው። ባሌ በኢትዮጵያ ውስጥ በኦሮሚያ ክልል የሚገኝ ዞን ነው። ክልሉ ኦሮሚያ ሲሆን ደግሞ ዞኑ ባሌ ዞን ይባላል። ባሌ ዞን መሀል ከተማቸው ሮቤ ትባላለች። ሮቤ መሀል ከተማቸው ስትሆን መሀል ሮቤ ከተማ ላይ የዋቆ ጉቱ አደባባይ አለ። ሜቢ ፎቶውን አሳያችኋለሁ። እና ከመሀል ሀገር ያማት ከአዲስ አበባ እስከ 430 እስከ 450 ኪሎ ሜትር ርዝመት እንዳለው ይነገራል። በባሌ ውስጥ በስንዴ በጣም ብዙ የታወቁ ወረዳዎች አሉ። ሜቢ ስማቸውን ልንገራችሁ። ጎባ፣ ጊኒር፣ ጎሮ፣ ሲናና፣ መልዩ የተባሉ ሌሎችም ዞኖች አሉ የስንዴ ምርት በብዛት የሚገኝባቸው። ሮቤ ከተማው ላይ ራሱ መሀል ከተማቸው ላይ ራሱ ጥሩ ጥሩ አይነት የስንዴ ምርቶች ይገኛሉ። ባሌ ለየት የሚያደርገው ምንድነው? በኢትዮጵያ ውስጥ ከፍተኛ ጥራት እና ከፍተኛ ምርት የስንዴ ምርት የሚገኝበት ዞን ነው። በጣም የሚገርመው ፓርት እሱ ነው። አንድ በጥራት አይታማም፣ ሁለት በአቅርቦት አይታማም። ስለዚህ እዛ ሄዶ አንድ ሰው ስንዴ መግዛት ከፈለገ የፈለገውን ያክል ስንዴ በፈለገው አይነት ኳሊቲ ያገኛል ማለት ነው። የአየር ንብረታቸው መካከለኛ ወይንም የቀዝቃዛ መካከለኛ የምንለው አይነት ነው። ይሄ ደግሞ ለስንዴ ምርት እጅጉን ተስማሚ ነው የሚያደርጋቸው። አፈራቸው ደግሞ ቀይ አፈርና ጥቁር አፈር ነው። እሱም በጣም ለም ነው እና ለስንዴም ተስማሚ ናቸው። የስንዴ አይነቶቹን ደግሞ እዛ አካባቢ ብዛት የሚመረቱትን የስንዴ አይነቶች ለማወቅ ያክል አሁን ይሄ ዱረም የሚባለው ስንዴ በመጀመሪያው ቪዲዮ ላይ የስንዴ አይነቶች ላይ ነግሬያችሁ ነበር። ሜቢ እዛ ላይ ሄዳችሁ ማየት ትችላላችሁ የስንዴ አይነቶች። ይሄ ዱረም የሚባለው ስንዴ በብዛት ይገኛል። ለፓስታ መስራትና ለስፓጌቲ ያገለግላል እና ስንዴውም ከሌላው ከመደበኛዎቹ ስንዴዎች ትንሽ በዋጋም ከፍ ያለ ነው እና ይህን ስንዴ እዛ በብዛት ማግኘት ይቻላል። ሌላ ደግሞ ሶፍት እና ሃርድ ስንዴም በብዛት ማግኘት ይቻላል። ባሌ ላይ ሄዳችሁ ስንዴ የምታጡት አይነት ስንዴ ይኖራል ማለት አይቻልም፣ ግን በብዛት በጥራት ታገኛላችሁ። ሌላው በምርት ባህሪ ስናይ ባሌ ውስጥ አንድ ገበሬ በጣም ብዙ ያመርታል። ከሌላው አካባቢ የተሻለ በጣም ብዙ ምርት አለ፣ ከፍተኛ ምርት አለ ማለት ነው። እና ከባሌ አካባቢ የሚመጡ ስንዴዎች ደግሞ የፕሮቲን ኮንተንታቸው እንደ ሌሎቹ ስንዴ አይደለም፣ ትንሽ ከፍ ያለ ፕሮቲን ኮንተንት አላቸው። ያ ማለት ሀገራችን ውስጥ ካሉ የስንዴ አይነቶች ውስጥ የባሌ ስንዴ ቁጥር አንድ ወይንም ተመራጭ የመጀመሪያ ደረጃነትን ይይዛል። እና አንድ በፕሮቲን ደረጃም ካየነው ከፍተኛ ፕሮቲን አለው። በእህል መጠኑ በስንዴዋ ሳይዝ፣ አሁን ለምሳሌ ስንዴ ሳይዝ ታውቃላችሁ። ሜቢ በስንዴ ሳይዝም እንየው ካለን ያቺ ሳይዟ በጣም ትንሽ ከፍ ያለች እና ከሌላው አካባቢ ትንሽ ከፍ ያለች እና ስትነክሱትም በጣም ጠንከር ያለ ስንዴ ነው የሚሆነው። ለስለስ ያለ አይነት ነገር የለውም። ስንዴያቸው ጠንካራ ነው። እና ሌላ ደግሞ የስንዴውን ቴስት፣ አሁን ለምሳሌ የባሌ ስንዴ የሚፈለገው አንድ በቴስቱም አንጻር ነው። ጣዕሙ በጣም ከሌላው ስንዴ የተሻለ ነው። ጥሩ ጣዕም አለው ማለት ነው። ያ ማለት ተፈላጊነት አለው ማለት ነው። እና ይህንን ስንዴ ኢኮኖሚካል አስፈላጊነቱንም ብናየው ማለት ነው
በሀገር ውስጥ ለተለያየ አይነት ፍጆታ ያገለግላል። ለተለያዩ አይነት ፋብሪካዎች፣ ለፓስታ ፋብሪካዎች፣ ለዱቄት ፋብሪካዎች፣ ለብዙ አይነት ፋብሪካዎች እንደ ሮ ማቴሪያል ሆኖ ያገለግላል። ኢኮኖሚያዊ አስፈላጊነቱን ማለት ነው። የሀገራችን ዋልታ ነው ማለትም እንችላለን ከዛ አካባቢ የሚመጣው ስንዴ። ሌላው በተደጋጋሚ የባሌ ስንዴ ከፍተኛ ጥራት አለው፣ ጠንካራ ነው፣ ያምራል ብያቸዋለሁ። ከፍተኛ ጥራት አለው ካልኳችሁ ኦልሞስት ያ ማለት ኤክስፖርት ስታንዳርድንም ያሟላል። ከሀገር ውስጥ አልፎ ወደ ውጭ ሀገር ወይንም ለውጭ ሀገር ፍጆታም ያገለግላል። ለሀገር ውስጥ ፍጆታ እንደሚያገለግለው ሁሉ ውጭ ሀገር ሄዶ ሌላ ነገር ሳይሆን የሚሰራበት ያው ፓስታ፣ ዱቄት ለዳቦ ለምናምን ነው የሚደረገው። ይህንን ኤክስፖርት ስታንዳርድን አሟልቶ ኳሊቲነቱን አጣርቶ ማለፍ የሚችል ስንዴ ነው። ብዙ ጊዜ በሀገራችን ውስጥ በተለያየ አይነት ቦታ ላይ ይህ ስንዴ ይፈለጋል። የባሌ ስንዴ ነው ከተባለ ተፈላጊነቱም አሪፍ ነው፣ ዋጋውም ከሌላው ስንዴ ትንሽ ሻል ይላል። ለጀማሪ ነጋዴዎችም የዚህ አካባቢ ስንዴ በጣም የተሻለ ነው። ሜቢ ከዛ ገዝቶ የተለያየ አካባቢ ላይ ማድረሱ የተሻለ ነው። የተገዛ ነገር በሙሉ ትርፍ አለው ማለት አይደለም። በመጀመሪያ ስንዴው ከመገዛቱ በፊት የዋጋ ጉዳይ በጣም ኮንሲደር ማድረግ አለበት። አንድ ወስዳችሁ የሚሸጡበት ቦታ ላይ አዳር አዲስ አበባም ሊሆን ይችላል፣ የተለያዩ አይነት ፋብሪካዎች ያሉበት አካባቢ አዳማም፣ ኤቭሪዌር ሊሆን ይችላል፣ የተለያየ አይነት ቦታ ሊሆን ይችላል እና መጀመሪያ እዛ አካባቢ በስንት ይረከባሉ የሚለውን ማጤን ያስፈልጋል። እዛው ስንዴ የሚመርትበት አካባቢ አሁን ለምሳሌ ባሌን በዚህኛው ስላነሳውላችሁ ባሌ ጥሩ እህል አለ ስላልኳችሁ እዛ ሄዳችሁ እህሉን በጣም በርካሽ ታፍሳላችሁ፣ እዛ ሄዳችሁ ደግሞ በጣም በውድ ትሸጣላችሁ ማለት አይደለም። እዛም ሄዳችሁ ስትገዙ በጣም ጥንቃቄ ያስፈልጋል። ትርፋችሁ ያለው ግዢ ላይ ነው። ግዢ ጋር ስትገዙ መጀመሪያ ገና ስትገዙ ያለውን ፕራይስ ተሳሳታችሁ ማለት ኪሳራው እዛው ነው የሚጀምረው ማለት ነው። የገዛችኋት ደቂቃ ላይ ኪሳራችሁ ይጀምራል ማለት ነው። ስለዚህ ግዢ ላይ ስንዴው ተፈላጊነት አለው። አንፈልገውም፣ ይሄ አይሆነንም ብሎ የሚያጣጥላችሁ ሰው አይኖርም። አንድ የስንዴውን ጽዳት ይታወቃል እዛ አካባቢ ይሄን እናንተም በተቻላችሁ መጠን የስንዴውን ኳሊቲ ማየት እሱም አንድ የተሻለ ነገር ነው። ሲቀጥል ግን ግዢ ላይ በጣም መጠንቀቅ መቻል አለባችሁ። ግዢ ላይ ተጠንቀቃችሁ ገዛችሁ ማለት የትም ማድረሳችሁ አትከስፉበትም ማለት ነው። የባሌ ስንዴ በኢትዮጵያ ውስጥ ከፍተኛ ጥራት እንደዚሁም ከፍተኛ ምርትን ኢኮኖሚያዊ ተፈላጊነት ያለው ዋና የእርሻ ምርት የባሌ ስንዴ ማለት ነው። ይሄን ማንም የማይክደው ሀቅ ነው። እናንተም አይታችሁ ትመሰክሩለታላችሁ። የምታውቁት ደግሞ ኮመንት ላይ ጻፉት። የባሌን ስንዴ ፕራይሱን ለምን አትነግረንም እንዳትሉ፣ የስንዴ ፕራይስ የዛሬና የነገ የጠዋትና የማታ ዋጋው የተለያየ ነው የሚሆነው። ጥንቃቄ ያስፈልጋል የምላችሁም ለዛ ነው። ግን ያው አይከሰርበትም። ብዙ ጊዜ አይከሰርበትም ስላችሁ ሁሌ ትርፍ አለው ማለት አይደለም። ግዢ ላይ ከተሳሳታችሁ ትከስራላችሁ። ግዢ ላይ ከተሳሳታችሁ ትከስራላችሁ። ሲቀጥል ደግሞ ማርኬት በደንብ ማየት መቻል አለባችሁ። አንደኛው ነጋዴ የሚሸጥበት ዋጋ ከሌላኛው ነጋዴ የሚሸጥበት ዋጋ ኦልሞስት ሲሚላር አይደለም። የተወሰነ አይነት ልዩነት አለ። በኩንታል 100፣ 200 ብዙ አይነት ዲፍረንስ ይኖራል። ሲሸጥም እንደዚህ አይነት ዲፍረንስ አለው። አንዱ ከሚገዛበት ሌላው ከፍ አርግቶ ሊገዛ ይችላል፣ ሌላው ዝቅ አርግቶ ሊገዛ ይችላል። እናንተ ግን ማወዳደር ያለባችሁት በዚህ ከገዛው በዚህ ብሸጥ ያዋጣኛል፣ ይሄኛው የማያዋጣው ከሆነ ሌላ የሚያዋጣው ሰው ይኖራል ብላችሁ ማርኬትን ፋይንድ አውት ማድረጉ በጣም የተሻለ ነው። ይህንን ካየን ለዛሬ በዚህኛው ቪዲዮ ይበቃናል። በቀጣይ ደግሞ ሌላ አካባቢ የት ሰብስክራይብ ማድረግ እንዳትረሱ።